እኔ የምለው ከቢ አንድ ጥያቄ ልጠይቅ። እሺ ወተት ሲረጋ ምን ይወጣዋል? ቅቤ። ውሃ ሲረጋስ? ወባ ነው። ከቢ ምን እያደረክ ነው? ምን እባክህ መኪና የተጋጭታ የተጣመመውን ለማቃናት በጭስ ማውጫው እየነፋሁት ነው። አንተ አሰዳቢ መጀመሪያ መስታወቱን አዘጋው። አንተ ልጅ ድመት አይታጠብም ይሞታል። ፋዘር ድመቷ እኮ ሞተች። ይሄው ስነግርህ አልሰማ ብለህ ሳትባት እኮ አይደለም የሞተችው፣ አጥቤ ጨርሼ ስጨምቃን ነው የሞተችው። ስማ አንተ ደግሞ ይሄ ምንድነው? የኔ ፍቅር እውነት ምን ይሄ የኔ እጅ ጽሑፍ አይደለም። ዛሬው ነገር ሞቼን አላውቅም ላዝም ዘምር እንጂ ከኔ ያውጣ። ዶክተር ጓደኛዬ በጣም ተጎድቷል። ቼክአፕ አድርገው። ኦኬ ተረጋጋ። ከቤ እንዲህ ብዬ እንደምነግርህ አላውቅም፣ ብቻ ይከብዳል። ጓደኛህ ሞቷል። ምን? ኧረ አልሞትኩም። ዝም ብለህ አንተ ከዶክተር በላይ ታውቃለህ? ዛሬ ደግሞ ታክሲ የለም እንዴ? ባለ ታክሲ ወደ ቦሌ መሄድ ፈልጌ ነበር። ስንት ታስከፍለኛለህ? በቃ 150 ትከፍላለህ። ፍሬንድ ግባ። እሺ ለሻንጣችሁ ስንት ታስከፍለኛለህ? ኧረ ጀለሴ ጣጣ የለውም። ለሻንጣዎቹም አላስከፍልሽም። ውይ እግዚአብሔር ይባርክህ። በቃ ሻንጣዎቹን ውሰድልኝ፣ እኔ በእግሬ እመጣለሁ። ቲቸር አንድ ጥያቄ ነበረኝ። ኦኬ ጥያቄ ምን ነበር? ጠይቀኝ። እሺ የሰው ልጅ ላልሰራውና ላላደረገው ነገር መቀጣት አለበት? ኦኬ ጥያቄ ይሄ ነበረ። የሰው ልጅ ላልሰራውና ላላደረገው ነገር ሊቀጣ አይችልም። አሃ እንደዛ ከሆነ ትላንት የተሰጠን ቤት ስራ አልሰራውም፣ ለዚህ አልቀጣም ማለት ነው። እና ለጓዝ የሆነ ልጅ ነው። እሺ አሁን ቁጭ በል። እሺ አሁን የዚችን ወፍ እግሯን ብቻ በማየት ስሟን ትነግረኛለህ። እንዴ መምህር አስማተኛ አረጉኝ እንዴ? እግሯን ብቻ አይቼ ስሟን የምናገረው? አረ ምን አይነቱ አዝግ ነው። ለመሆኑ ግን ስም ማን ነው? መምህር ስሜን ከምነግሮት እግሬን ባሳየት አይቀልም? እርሶ እግር አይተው ስም ያውቁ የለ? ከቢ ስንት ቁጥር ባስ እየጠበቅክ ነው? 3 ቁጥር ባስን። አንተስ? እኔ 9 ቁጥር ባስን ነው የምጠብቀው። 39 ቁጥር ባስ መጣች። በሊኒ ያንተም መጣች፣ እንግባ።